ሰላም እንዴት ናችሁ? በ2018 የዩኒቨርሲቲ መግቢያ ፈተና ተፈትናችሁ የዩኒቨርሲቲ ቀጥታ መግቢያ ውጤትና ሪሚዲያል ውጤት ያመጣችሁ ተማሪዎች በሙሉ በመጀመሪያ እንኳን ደስ አላችሁ እያልኩኝ ዛሬ በዚህ ቪዲዮ ላይ የትኛው ዩኒቨርሲቲ ልምረጥ የሚለው ቀላል የሚመስል ግን አሁን የምትወስኑት ውሳኔ በቀጣያችሁ 4-5 ወይም ከዛም በላይ ዓመታት ላይ ተጽዕኖ ሊያሳድር ስለሚችል ዩኒቨርሲቲ ከመምረጣችሁ በፊት ማወቅና ግንዛቤ ውስጥ ማስገባት ያለባችሁን 6 ነገሮችን ዲስከስ እናደርጋለን። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ከነዚህ 6 ወሳኝ ነገሮች መካከል አንደኛውና ዋነኛው የምትመርጧቸው ዩኒቨርሲቲዎች የምትፈልጉትን ዲፓርትመንት እንደሚሰጡ እና እንደማይሰጡ ማወቅና እርግጠኛ መሆን አለባችሁ። ምክንያቱም አብዛኛው ተማሪ የሚሸወድበት ነገር ምንድነው? መጀመሪያ ዩኒቨርሲቲን መርጦ ከዛ የትኛው ዲፓርትመንት መማር እንደሚፈልጉ ዩኒቨርሲቲ ከገቡ በኋላ ማሰባቸው ነው። ይህ ትክክል አይደለም። መጀመሪያ መማር የምትፈልጉትን ፊልድ ወስናችሁ ያን ፊልድ የሚሰጥ ዩኒቨርሲቲ መምረጥ ይኖርባችኋል ማለት ነው። ስለዚህ ይሄ ነገር በጣም ትኩረት ብትሰጡት አሪፍ ይሆናል ብዬ አስባለሁ። ሁለተኛ ነገር ምንድነው? ስለ ዩኒቨርሲቲ ትምህርት ጥራት በተለይ እናንተ መማር የምትፈልጉት ፊልድ በማስተማር አኳያ ዩኒቨርሲቲ ምን ያህል አሪፍ እንደሆነና ምን ያህል ጥራት እንዳለ በደንብ አጣርታችሁ ብታውቁ አሪፍ ይሆናል። ዩኒቨርሲቲ ከመምረጣችሁ በፊት ማወቅ ያለባችሁ ነገሮች መካከል ሶስተኛው ነገር ምንድነው? የአየር ንብረትና ያ የመረጣችሁት ዩኒቨርሲቲ የሚገኝበት ከተማውን በደንብ አጣሩ። ምክንያቱም ከቤተሰብ ርቃችሁ ለቀጣይ 4-5 ወር ከዛ በላይ ዓመታት የምትኖሩበት ቦታ ስለሆነ የቦታው አየር ንብረት ለጤናችሁና ለኑሯችሁ ተስማሚ መሆኑን ማረጋገጥ አለባችሁ። ይህንን ለማድረግ ከሰፈራችሁ እዛ ዩኒቨርሲቲ የሚማር ሰው አግኝታችሁ በደንብ መጠየቅ አሊያም ደግሞ ዩቲዩብ ቪዲዮችን ሰርች በማድረግ እናንተ ለመምረጥ ያሰባችሁትን ዩኒቨርሲቲ ሙሉን መረጃ በማግኘት ያ ነገር ማወቅ ትችላላችሁ። በዚህ በተጨማሪ ደግሞ ዩኒቨርሲቲ ያለበትን ኤግዛክት ቦታውን ማወቅ ከቤተሰብ ጋር ያለው የትራንስፖርት ርቀት ግምት ውስጥ ብታስገቡ መልካም ይሆናል ብዬ አስባለሁ። አራተኛ ነገር ደግሞ ምንድነው? የምትመርጡት ዩኒቨርሲቲ ላይ መማር የምትፈልጉትን ዲፓርትመንት ለማግኘት ምን ያህል ኮምፒቲቲቭ እንደሆነ ማወቅ አለባችሁ። ምክንያቱም እንደ አዲስ አበባ ያሉት በጣም አሪፍ የሚባሉ ዩኒቨርሲቲ ውስጥ በጣም ተፈላጊ የሆኑ ዲፓርትመንቶችን ለምሳሌ እንደ ሜዲሲን፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ መግባት በጣም ከባድ ነው። ውጤት በደንብ ካልሰራችሁ በስተቀር በጣም ተፈላጊ የሆኑ ዲፓርትመንቶችን የማግኘት እድል ጠባብ ስለሆነ እናንተ ዩኒቨርሲቲ ከመምረጣችሁ በፊት እዛ ዩኒቨርሲቲ ውስጥ እናንተ መማር የምትፈልጉት ዲፓርትመንት ምን ያህል ኮምፒቲሽን እንዳለው ምን ያህል ፉክክር እንዳለው ማወቅ አለባችሁ። ምክንያቱም አብዛኛው ጊዜ የመጀመሪያ ምርጫችሁ ያልሆነ ዲፓርትመንት ውስጥ ልትመደቡ ስለምትችሉ ከአሁኑኑ ይህንን ግምት ውስጥ በማስገባት ዩኒቨርሲቲን መምረጥ አለባችሁ። አምስተኛው ነገር ዩኒቨርሲቲ ከመምረጣችሁ በፊት ማወቅ ያለባችሁ ነገር ምንድነው? ግቢ ላይ ንጹህ የመኝታና የካፌ ምግብ አገልግሎት ምን እንደሚመስል በደንብ ማወቅ አለባችሁ። ምክንያቱም ግቢ ውስጥ ካፌ ምግብ አሪፍ ከሆነ ምንም ሳትጨናነቁ ምንም ብዙ ወጪ ሳታወጡ ለ5-4 እና ከዛ በላይ ዓመታት መማር ትችላላችሁ። የካፌ ምግብ አሪፍ ካልሆነ በኢኮኖሚ አንጻር በጣም ሊያስቸግራችሁ ስለሚችል የምግብ አገልግሎትና እናንተ የምታደሩበት ዶርም ምን ያህል ንጹህ እንደሆነ ብታውቁ አሪፍ ይሆናል። ስድስተኛውና በዚህ ቪዲዮ ላይ የመጨረሻ ነገር ምንድነው? ከትምህርት ውጪ ያሉ እድሎችን ግንዛቤ ውስጥ ማስገባት አለባችሁ። ምክንያቱም ዩኒቨርሲቲ የትምህርት ብቻ ሳይሆን የተለያዩ ስኪሎችን የምትማሩበት የምትዳበሩበት ቦታ ስለሆነ የተለያዩ የተማሪዎች ክበቦች ኔትወርክ ለመፍጠር የሚያስችሉ ፕሮግራሞችና
ራሳችሁን ለማሳደግ የሚረዱ ምቹ ሁኔታዎች ያሉበትን ካምፓስ መምረጥ የነገ ማንነታችሁን ስለሚቀርጽና ሼፕ ስለሚያደርግ ይህንን በደንብ ግንዛቤ ውስጥ ማስገባት ይኖርባችኋል። ስለዚህ እነዚህን 6 ነገሮችን ዩኒቨርሲቲ ከመምረጣችሁ በፊት ማወቅ ያለባቸው ነገር ብዬ ያመጣው 6 ነገሮችን ሰማራይዝ አደርጋለሁ። አንደኛው ነገር ምንድነው? እናንተ ለመምረጥ ያሰባችሁ ዩኒቨርሲቲ የምትፈልጉትን ዲፓርትመንት ወይም ፊልድን መስጠቱን ማረጋገጥ ይኖርባችኋል። ሁለተኛው ነገር መማር የምትፈልጉት ፊልድ በማስተማር አኳያ ዩኒቨርሲቲ ምን ያህል ጎበዝ እንደሆኑ እና ጥራት እንዳላቸው ብታውቁ አሪፍ ነው። ሶስተኛው ዩኒቨርሲቲ ያለበት ከተማ የአየር ሁኔታና የጸጥታ ሁኔታ በደንብ ብታውቁ አሪፍ ነው። አራተኛና በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድነው? ኮምፒቲሽን ነው። የዩኒቨርሲቲ ፊልዱን ለማግኘት ያለውን ኮምፒቲሽን ምን ያህል እንደሆነ ማወቅ አለባችሁ። እናንተ መማር የምትፈልጉት ፊልድ ለማግኘት ምን ያህል ኮምፒቲሽን እንዳለ፣ ፉክክር እንዳለ ካሁኑኑ ግንዛቤ ውስጥ አስገብታችሁ ዩኒቨርሲቲ ብትመርጡ በጣም 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 አሪፍ ይሆንላችኋል ማለት ነው። አምስተኛው ነገር የግቢ ምግብና የምትኖሩበት ዶርም ምን እንደሚመስል ሲኒየር ተማሪዎችን ጠይቃችሁ ብታውቁት አሪፍ ይሆናል። ስድስተኛው ነገር ምንድነው? ዩኒቨርሲቲ በራሳችሁ ላይ ለመስራት ምን ያህል ምቹ እንደሆነ ማወቅ ይኖርባችኋል። እንደነገርኩትኝ ይሄ ለወደፊት ህይወታችሁ ለወደፊት ማንነታችሁ በጣም በጣም አስተዋጽኦ የሚያደርግ ነገር ስለሆነ ዩኒቨርሲቲ በራሳችሁ ላይ ለመስራት ምን ያህል ምቹ እንደሆነ ማወቅ ይኖርባችኋል ማለት ነው። እናንተ ማወቅ ያለባችሁ ነገር እነዚህን 6 ነገሮችንም ሙሉ በሙሉ የሚያሟላ ዩኒቨርሲቲ አለ ብዬ አላስብም። እናንተ ግን ምንድነው ማድረግ ያለባችሁ? መጀመሪያ እናንተ መማር የምትፈልጉትን ዲፓርትመንት ብታስቀድሙ አሪፍ ይሆንላችኋል። ምክንያቱም ከ5 ከ6 ዓመት በኋላ ራስን የት ላይ ባገኝ ደስ ይለኛል ምሉት ነገር ማስቀደም ስላለባችሁ በራሳችሁ ላይ ለመስራት በጣም ምቹ የሆነ ዩኒቨርሲቲዎችን መማር የምትፈልጉትን ዲፓርትመንት የምታገኙበት ዩኒቨርሲቲና ለህይወታችሁ ወይም በቦታ አንጻርም ለእናንተ አሪፍ ይሆንላችኋል የምትሉትን ዩኒቨርሲቲ ፊክ አድርጋችሁ መምረጥ ይኖርባችኋል ማለት ነው። የዛሬ ቆይታ ይህንን ይመስላል። ይህንን ቻናል የማታውቁት አላዘር አካዳሚ ይባላል። የተለያዩ ዩኒቨርሲቲ ሚድና ፋይናል ኤግዛሞችን የሚሰራና ፍሬሽማን ኮርሶችን የሚያስተምር እንዲሁም ደግሞ ለሪሚዲያልና ለሃይስኩል ተማሪዎችም የተለያዩ ስቴሪዮቲፖችን የተለያየ ትምህርት ነክ የሆኑት መረጃዎችን የሚሰጥ አሪፍ ቻናል ስለሆነ እናንተም የቀጣይ ጉዟችሁን ከአላዘር አካዳሚ ጋር ለማድረግ ከፈለጋችሁ ካሁኑኑ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። ለብዙ ወንድም እህቶቻችንም እንዲደርስ ሼር በማድረግ ሁሉም ተማሪ ይህን ቪዲዮ እንዲያይ አድርጉ። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። ባይ ባይ።